ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? ተመልሰን መጥተናል ከረጅም ጊዜ በኋላ። ላለፈው አንድ ወር በተለያየ የስራ መደራረብ መምጣት አልቻልኩም ነበር። ለዛም ይቅርታ ጠይቃለሁ። አሁን ግን በሰፊው መጥቻለሁ። ዛሬ የምናየው ስለ ግራፊክስ ካርድ ነው። ብዙ ሰው ስለ ግራፊክስ ካርድ ብዙ ጥያቄ ይጠይቀኛል። ዛሬ ይህንን ለመመለስ ወሳኝ ቀን ነው። ታዲያ ግራፊክስ ካርድ ምንድን ነው? ጥቅሙስ ምንድን ነው? በዛሬው ቪዲዮ የምናየው ይሄን ይሆናል። ግራፊክስ ካርድ ወይም በሌላ የቴክኒክ ስሙ ጂፒዩ ይባላል። ጂፒዩ ማለት ግራፊክስ ፕሮሰሰር ዩኒት በመባል የሚታወቅ በኮምፒውተሩ ውስጥ ምስሎችን፣ ቪዲዮዎችን እና አኒሜሽኖችን በማቀናበር ወደ ስክሪናችን የሚልክልን ዋና ሃርድዌር ነው። በሲፒዩ እና በጂፒዩ መካከል ያለው ልዩነት ምንድን ነው? ቀለል ባለ መልኩ እንየው። ኮምፒውተራችን እንደ ትልቅ ድርጅት ቢታይ፣ ሲፒዩ ደግሞ ዋናው አስተዳዳሪ ነው። ግራፊክስ ካርድ ደግሞ በቪዲዮ እና በምስል ስራዎች ላይ የተሰማራ ልዩ ባለሙያ ነው ብለን እንውሰደው። ግራፊክስ ካርድ ለምን ይጠቅማል? የመጀመሪያው ለቪዲዮ ኤዲቲንግ እና ለሬንደሪንግ እንደ አዶቤ ፕሪሚየር ፕሮ ወይም አፍተር ኢፌክት ባሉ ሶፍትዌሮች ውስጥ ከፍተኛ ጥራት ያላቸውን ቪዲዮዎች ሲሰሩ ግራፊክስ ካርዱ ስራውን ያቀላጥፋል። በተለይም ደግሞ በቪዲዮ ጥራትና በሬንደሪንግ ታይም ላይ ከፍተኛ ለውጥ ያመጣል። ሁለተኛ፣ ጌሞች። ዘመናዊ ጌሞች በጣም ውስብስብ የሆኑ ግራፊክሶችን ይይዛሉ። ግራፊክስ ካርዱ እነዚህን ግራፊክሶች በፍጥነት በማቀናበር ጨዋታው ሳይቆራረጥ ስሙዝሊ እንዲሰራ ያደርጋል። ሶስተኛ፣ የስሪዲ ስራዎችና አኒሜሽን። ባለ 3 አቅጣጫ ስሪዲ ምስሎችን ለመፍጠርና ለማንቀሳቀስ የሚያስፈልገው የስሌት አቅም ኮምፒውተር ፓወር በጣም ከፍተኛ ሊሆን ይገባል። ስለዚህም ግራፊክስ ካርዱ ይህንን ስራ ይረከባል። አራተኛ፣ ቪራም ምንድን ነው? ቪዲዮ ራንደም አክሰስ ሜሞሪ። ይህ ማለት በኮምፒውተሩ ወይም በላፕቶፕ ግራፊክስ ካርድ ጂፒዩ ላይ የሚገኝ ልዩ የትውስታ ሜሞሪ አይነት ነው። ዋና ስራው ግራፊክስ ነክ የሆኑ መረጃዎችን ለጊዜው መዝግቦ መያዝ ነው። ቪራም እንዴት ይሰራል? ደግሞ ለምን ያስፈልጋል? የመጀመሪያው የቪራም ዋና ተግባር ቪዲዮ ኤዲት ሲያደርጉ፣ ጌም ሲጫወቱ፣ 3D ዲዛይን ሲሰሩ ጂፒዩ ምስሉን በፍጥነት ሰርቶ ለስክሪኑ ማቅረብ አለበት። ቪራም ለዚህ ስራዎች የሚያስፈልጉትን እንደ ቴክስቸር፣ ሼደርስ እና 3D ሞዴልስ ያሉ መረጃዎችን በከፍተኛ ፍጥነት ለጂፒዩ ያቀርባል። ይህም ማለት ቪራማችን በጨመረ ቁጥር ከፍተኛ ቪዲዮዎችን ለማቀነባበር አቅም ይሆናል ማለት ነው። በተጨማሪም ውስብስብ ስራዎችን ቪዲዮ ኤዲቲንግ፣ ከለር ግሬዲንግ፣ ከፍተኛ ኢፌክት ሲጠቀሙ ኮምፒውተሩ እንዳይቆራረጥ ይረዳል። አምስተኛ፣ ለኤአይ እና ለሌሎች ጥቅሞች እንደ ቪዲዮ ማሻሻያ፣ አፕስኬሊንግ እና ሌሎች የኤአይ ስራዎች ከፍተኛ የግራፊክስ ካርድ አቅም ይጠቀማሉ። የግራፊክስ ካርድ አይነቶች ኢንተግሬትድ ግራፊክስ። ኢንተግሬትድ ግራፊክስ ይህ ከፕሮሰሰሩ ሲፒዩ ጋር አብሮ የሚመጣ ሲሆን ለቢሮዎች፣ ፊልምን ለማየት እና ቀላል የኢንተርኔት ስራዎች በቂ ነው። ሁለተኛ፣ ዴዲኬትድ ግራፊክስ። ይህ ለብቻው የሚገዛ ወይም የሚጫን ካርድ ሲሆን የራሱ የሆነ ማህደረ ትውስታ ወይም ቪራም አለው። ለኤዲቲንግ፣ ለጌሞች እና ከባድ የግራፊክስ ስራዎችን የግድ አስፈላጊ ነው። ተመልካቾች፣ ለዛሬ ያዘጋጀነው ስለ ግራፊክስ ካርድ ይህን ይመስል ነበር። በቀጣይ ቪዲዮ የተለያየ ሀሳቦችን እናነሳለን። ደግሞም ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩ።